ራሳችንን መስጠት ያስፈልጋል። ለዚያ ደግሞ አስቀድሞ ራስን መስጠት የተቆለፈውን መክፈት ያስፈልጋል። ይሄን ካደረጉ በኋላ ነው የእግዚአብሔር መልአክ በሌላ መንገድ እንዲሄዱ ሌላ መንገድ አሳያቸው ይላል። እነዚህ ሰዎች ክርስቶስን ፍለጋ 2 ዓመት ነው የተጓዙት። እየራባቸው እየጠማቸው እኛ 1 ሳምንት ግሸን ደርሶ መምጣት 2 ቀን 3 ቀን ዝቋላ ደርሶ መምጣት ይከብደናል። ቤታችን ያፍቀናል፣ ከተማው ያባብለናል። እኒህ ሰዎች ግን ከሀገራቸው ከቤተ መንግሥታቸው ወጥተው ከቤተሰባቸው ተለይተው 2 ዓመት ነው የተጓዙት ምዕመናን። ከዚህ በኋላ ነው 2 ዓመት የተጓዙት መንገድ በ40 ቀን እንዲደርሱ ሌላ አጭር መንገድ አሳያቸው ይላል። እንዲህ ነው ሰው እግዚአብሔርን ሲያገኝ እንዲህ ነው። ምእመናን የመከራችን ጊዜ የችግራችን ጊዜ እንዲያጥር እግዚአብሔርን እናገኘውኛ። እስራኤል ከምድረ ግብፅ የወጡት በ40 ቀን ምድረ ርስት ለመግባት ነበረ። ግን ኃጢአታቸው ስለበዛ በደላቸው ስለበዛ የ40 ቀን መንገድ ወደ 40 ዓመት አድጓል። ምናልባት እኛም የመከራ ጊዜያችን ያደገው የመከራ ጊዜያችን መንገዳችን የረዘመው ለእግዚአብሔር ስላልተገዛን ይሆን? መንገዳችን እንዲያጥር ለእግዚአብሔር መገዛት ያስፈልጋል። እኒህ ሰዎች በሌላ መንገድ ብቻ አይደለም፣ በሌላ ኃይለ ቃል በሌላ እምነት ነው የሄዱት። ሲመጡ የት አለ እያሉ ነበር የመጡት። አሁን ግን ረከብራሁ አገኘነው ንጉሡን እያሉ እየተደሰቱ እየዘመሩ ነው ወደ ሀገራቸው የተመለሱት። አሁን ግን ሲመጡ እንዲሁ አምላክ ይሁን አይሁን ያወቁት ነገር የለም። ሲመለሱ ግን አምላክነቱን አምነው እግዚአብሔርነቱን ተረድተው ነው የተመለሱት። ከዚህ በኋላ ነው ወደ ዋናው መልእክታችንና ሄሮድስ ወደ እርሱ እንዳልመጡ እንዳልተመለሱ ሲያይ እንደተሳለቁበት ባየ ጊዜ ይላል ክርስቶስን ለመግደል ከነርሱ በተረዳው ኮከቡ በታየበት ዘመን 1 ዓመት ከመንፈቅ 2 ዓመት የሆናቸው ሕፃናት በቤተልሔም አዣ ሳጉጆ ሰበሰባቸው። ርስት ጉልት ለሌላቸው ወላጆች ርስት ጉልት እሰጣለሁ፣ መሬት እሰጣለሁ ማለት ነው። እንዲሁ ደግሞ የድሆችን ልጆች በማር በወተት አሳድጋለሁ ያለ ክፍያ የዘመኑን ትምህርት ፍልስፍና አስተምራለሁ ብሎ ሄሮድስ የቤተልሔምን ሕፃናት አሰበሰበ። ምናልባት ከዚህ አንዱ ሊሆን ይችላል በማለት ክርስቶስን የገደልሁት መስሎት ክርስቶስን ያገኘሁት መስሎት 14,000 ሕፃናት ማለትም 144,000 ሕፃናትን አሰበሰበ። እናቶች ገና ዓመት ያልሞላውን 3 ዓመት የሆነውን ዕድሜውን እያስተካከሉ እውነት መስሏቸው መሬት ያገኘ ልጆቻችን ያደጉልን መስሏቸው ለሄሮድስ እያሳለፉ ሰጡ። ምእመናን ለጥቅም ብለን ልጆቻችን ለሄሮድስ እንዳንሰጥ፣ ለመከራ አሳልፈን እንዳንሰጥ፣ የልጆቻችን የሚማሩበትን ትምህርት ልንረዳ ያስፈልጋል። ልጆቻችን በኋላ ነው የእግዚአብሔር መልአክ እነሱ ከሄዱ በኋላ ሄሮድስ ይናሽ እያሳወሸ ለዮሴፍ ተገለጠለት ይላል። በሕልም ታየው ለሽማግሌው ለዮሴፍ። የታደለ ሽማግሌ በሽምግልና ዘመኑ የክርስቶስ ሞግዚት እንዲሆን የድንግል ማርያም አገልጋይ እንዲሆን ለአገልጋይነት የተመረጠ ሽማግሌ። የዮሴፍ ታሪክ ይገርማል ምዕመናን። አንድ ተራ ድግር ጠያሪ እኮ ነው። በናዝሬት ብዙም ሰው የማያውቀው ድሃ ሰው እኮ ነው። ግን እግዚአብሔር ስላወቀው ከእግዚአብሔር ቤት ስለማይለይ በሽምግልና ዘመኑ በመጨረሻ ጊዜው ለአገልጋይነት ተመረጠ። እንደ ዮሴፍ እግዚአብሔር ዕድሜ የሰጣቸው
የአንደበት ዘውድ የደፋላችሁ አባቶች ካላችሁ ከእግዚአብሔር ቤት አትለዩ። እግዚአብሔር